የዩጋንዳ ወንዶች ቅሬታ አላቸው። ኢትዮጵያውያንና ኤርትራውያን ሴቶች ከእኛ ጋር መጋባት አይፈልጉም ይላሉ። ይህ በትዊተር ትልቅ ርዕሰ ጉዳይ ሆኗል። በዚህ ላይ ምን ትያለሽ? If you have your sister here and there is a black man who is interested in her, would you hand her in marriage to that black guy? ዩጋንዳ ውስጥ እህት ቢኖርህና አንድ ጥቁር ዩጋንዳዊ ሊያገባት ቢፈልግ እንድታገባው ትፈቅድላታለህ? ይህ ኢትዮጵያ ወይም ኤርትራ አይደለም። ከ2 ዓመታት በፊት በዩጋንዳ ዋና ከተማ ካምፓላ የቅዱስ ገብርኤልን ቤተ ክርስቲያን ለማስመረቅ የተገኙ ኤርትራውያንና ኢትዮጵያውያን ምዕመናን ናቸው። ይሄኛውም በዛው በዩጋንዳ ካምፓላ የሚገኝ የመድኃኔ ዓለም ቤተ ክርስቲያን ነው። እነዚህን ቤተ እምነቶች በማየት ብቻ ምን ያህል የበዙ የእምነቱ ተከታዮች በካምፓላ ሊኖሩ እንደሚችሉ መገመት ቀላል ነው። ዩጋንዳ ኢትዮጵያውያንና ኤርትራውያን ስደተኞች በፍቅርና በመተሳሰብ ከሚኖሩባቸው የአፍሪካ ሀገራት ቀዳሚዋ ስትሆን ስደተኞች በማንነታቸው ምክንያት ጥቃት ይደርስብናል ብለው ሳይፈሩና ሳይሸማቀቁ በሰላም የሚኖሩባት ሀገርም ናት። አሁን ግን የአካባቢው ነዋሪዎች ቅሬታ፣ የመንግሥት ባለሥልጣናት ቁጣና የማኅበራዊ ሚዲያ ዘመቻ በኢትዮጵያውያንና ኤርትራውያን ስደተኞች ላይ የተከፈተ ይመስላል። በዛሬው ጉዟችን በርካታ እህት ወንድሞቻችንን አቅፋ ወደ ያዘችው ምስራቅ አፍሪካዊት ሀገር ዩጋንዳ በማቅናት በዚያ የሚገኙ ኢትዮጵያውያንና ኤርትራውያንን ሕይወት እያስዳሰስን በቅርቡ በአገሬው ነዋሪዎች ዘንድ እየተስፋፋ ስለመጣው ቅሬታ እነግራችኋለን። ዩጋንዳ በራቸው ለስደተኞች ክፍት ከሆኑ ጥቂት የዓለማችን አገራት ቀዳሚዋ ስትሆን በዩኤንኤችሲአር የ2024 ሪፖርት መሠረት 1.7 ሚሊዮን ስደተኞች ይኖሩባታል። በዚህም ብዙ ስደተኞችን በማስተናገድ ከአፍሪካ አንደኛ፣ ከዓለም ከኢራን፣ ቱርክ፣ ኮሎምቢያና ጀርመን ቀጥሎ 5ኛዋ ብዙ ስደተኞች የሚኖሩባት ሀገር ናት። በዩጋንዳ ከሚገኙ ስደተኞች ደቡብ ሱዳናውያን 55 ከመቶውን ይዛሉ። በቁጥር 1 ሚሊዮን ይገመታሉ። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዜጎች ደግሞ የ31 ከመቶ ድርሻ አላቸው። ከፍተኛ ቁጥር ያላቸው የሶማሊያ፣ ቡሩንዲና የሱዳን ዜጎችም በዩጋንዳ በስደተኝነት ተጠልለው ይኖራሉ። በዩጋንዳ የሚኖሩ ስደተኞች በ13 የተለያዩ የስደተኛ ካምፖች ውስጥ ነው የሚኖሩት። ሆኖም ዩጋንዳ እንደ አውሮፓውያን አቆጣጠር በ2006 ባወጣችው የስደተኞች ሕግ መሠረት ስደተኞች ከቦታ ቦታ እንዲንቀሳቀሱ በፈለጉት የአገሪቱ ክፍል ከዜጎቿ ጋር ተቀላቅለው እንዲኖሩ የምትፈቅድ አገር በመሆኗ በሀገሪቱ ከሚገኙ አጠቃላይ ስደተኞች 8 ከመቶ የሚሆኑት በዋና ከተማዋ ካምፓላ ቤት ተከራይተው ከዜጎቿ ጋር ተቀላቅለው ይኖራሉ። በዋናነት ኑሯቸውን በካምፓላ ካደረጉ ስደተኞች መካከል ደግሞ ኢትዮጵያውያንና ኤርትራውያን ይገኙበታል። ከሌሎች አንጻር በቁጥር ብዙ አይሆኑ እንጂ በዩኤንኤችሲአር የተመዘገቡ 50,000 ኤርትራውያንና 12,000 ኢትዮጵያውያን በዩጋንዳ ይኖራሉ። በዩጋንዳ የሚኖሩ ኢትዮጵያውያንና ኤርትራውያን በቁጥር ትንሽ ይሆኑ እንጂ በዋና ከተማዋ ካምፓላ በተለይም ካባላጋላ፣ ሙኤንጋ፣ ሳሚያችሮምቤ፣ ቡንጋና ካንሳንጋ በሚባሉ ሰፈሮች ሰብሰብ ብለው አንድ ላይ ስለሚኖሩ ከሌሎች በተለየ ጎልተው ይታያሉ። በስደተኝነት በሚገኙበት ሀገር ኑሮን ለማሸነፍ ቀና ደፋ ማለታቸው በስደተኛ ካምፕ ውስጥ ከመጠለል ይልቅ የሀገሪቱ ሕግ በሚፈቅድላቸው መሠረት ወደ ተለያዩ የዩጋንዳ ክፍሎች እየተንቀሳቀሱ በንግድ ሥራ ላይ መሳተፋቸው በቆዳ ቀለምም ሆነ በአኗኗር ስልታቸው ከሌሎች መለየታቸው በቀላሉ አይን ውስጥ እንዲገቡ አድርጓቸዋል። በተለይም እርስ በርሳቸው ለመግባባት ትግርኛና የአማርኛ ቋንቋዎችን መጠቀማቸው ለንግድ በሚከፍቷቸው ሱቆችም ለአድራሻ ጠቋሚነት በሚጠቀሟቸው ባነሮች ላይ በራሳቸው ቋንቋና ፊደል የሚጽፉ መሆናቸው ጥቂት ሆነው ብዙ እንዲመስሉ በሀገሬው ነዋሪዎች ዘንድም ወዲያው እንዲለዩ አድርጓቸዋል። ከጥቂቶች ውጪ አብዛኞቹ በዩጋንዳ የሚገኙ ኢትዮጵያውያንና ኤርትራውያን ዩጋንዳ የሚገቡት ወደ ሶስተኛ ሀገር እስኪሻገሩ በጊዜያዊነት ለመቆየት እንጂ በዋናነት ኑሯቸውን ለመመስረት አይደለም። ሆኖም ዩጋንዳ ከደረሱ በኋላ ግን ሀገሪቱ ለስደተኞች ባላት ምቹነት፣ በዜጎቿ እንግዳ ተቀባይነትና የዩጋንዳ መንግሥት በሚሰጣቸው ነፃነት ምክንያት እዛው ዩጋንዳ መኖርን የሚመርጡ ስደተኞችም በርካታ ናቸው። በተለይም ባለፉት 2 ዓመታት በሱዳን በተቀሰቀሰው የእርስ በርስ ጦርነት ምክንያት በሱዳን በስደተኝነት ይኖሩ የነበሩ ኢትዮጵያውያንና ኤርትራውያን ነፍሳቸውን ለማዳን ሲሉ በደቡብ ሱዳን በኩል የተሻለ ሰላም ወደሚያገኙባት ዩጋንዳ አቅንተዋል። በሄዱበት ሀገር ሁሉ ያለውን መልካም አጋጣሚ በመጠቀም
ሕይወታቸውን ለመቀየር ደፋ ቀና በማለት ከሚታወቁት ከእነዚህ ወገኖቻችን መካከል ጥቂት የማይባሉት በዩጋንዳ ያገኙትን ሥራ ሰርተው ሕይወታቸውን ለመቀየር ይሞክራሉ። ይህ ታዲያ ዛሬ ጀመረ አይደለም። ኢትዮጵያውያንና ኤርትራውያን ለስደተኞች ምቹ በሆነችው ዩጋንዳ መኖር ከጀመሩ በርካታ ዓመታት ተቆጥረዋል። ለረጅም ዓመታት በዩጋንዳ የመኖር ዕድልን ያገኙ ወገኖቻችን ሱፐርማርኬት፣ ካፌና ሬስቶራንት፣ የምሽት ቤቶች፣ ክሊኒክ፣ ፋርማሲ፣ የውጭ ምንዛሪ ቢሮና አንዳንዶችም ሆቴልና ነዳጅ ማደያ ያላቸው ባለሀብቶች ሆነዋል። አዳዲስ ገቢዎችም እንደ አቅማቸው በዩጋንዳ የሚገኙ ስደተኛ ወገኖቻቸውን ያማከለ እንደ ምግብ ቤት፣ ጸጉር ቤት፣ የአገር ባህል ልብስና ሻይ ቡና የመሳሰሉ ሥራዎችን በመስራት ይተዳደራሉ። ይህ ታዲያ ሁሉንም ባይሆን የተወሰኑ ዩጋንዳውያንን ያስደስታቸው አይመስልም። ኤርትራውያንና ኢትዮጵያውያን በብዛት በሚገኙባቸው የካምፓላ አካባቢዎች በዩጋንዳውያን የአካባቢው ነዋሪዎች ዘንድ በተደጋጋሚ ከሚሰሙ ቅሬታዎች ቀዳሚው ኑሮ አስወደዱብን የሚል ነው። እነሱ ወደ ከተማችን ከመጡ በኋላ የቤት ኪራይ ተወደደብን፣ እነሱ ከዳያስፖራ ዘመዶቻቸውና ከተባበሩት መንግስታት ድርጅት ገንዘብ በቀላሉ ስለሚያገኙ እኛን አስለቅቀው ቤትና ሱቆቻችንን በውድ ዋጋ ይከራያሉ፣ ቢዝነሳችንን ወሰዱብን፣ ሀገራችንን ወረሯት የሚሉ ቅሬታዎችን መስማት እየተለመደ መጥቷል። These shops, residential areas were initially occupied by indigenous Ugandans, but the willingness of Eritrean families to pay more money meant that the former tenants gave way. We've been also hearing that locals do complain about the foreigners, how they've taken all the accommodations, how they are extending them to other areas altogether. ይህ ውስጥ ለውስጥ ይሰማ የነበረ ቅሬታ አሁን በሀገር ውስጥ የቴሌቪዥን ጣቢያዎች፣ በማህበራዊ ሚዲያዎች አልፎም በመንግስት ባለስልጣናት ሳይቀር በአደባባይ መሰማት ጀምሯል። በቅርቡ ቁጣቸውን ካሰሙ የመንግስት አካላት መካከል የዩጋንዳ የሀገር ውስጥ ጉዳዮች ሚኒስቴር ይገኝበታል። ሙንዴ ሲሞን የዩጋንዳ የሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ናቸው። በዩጋንዳ በህገወጥ የንግድ ሥራ ላይ የተሰማሩ ኤርትራውያንና ኢትዮጵያውያን ተበራክተዋል ይላሉ። The other time we arrested over 150. This is not acceptable, and my appeal to በህገወጥ ሥራ ላይ የተሰማሩ ስደተኞችን አድኖ ለመያዝ በተደረገ ዘመቻ 150 ህገወጦችን ይዘው ማሰራቸውን ገልጸው ስደተኞቹ የታሰሩት በህገወጥ መንገድ ሬስቶራንት ከፍተው ሲነግዱ፣ የቤት ሽያጭና የቤት ኪራይ የድለላ ሥራ ሲሰሩ በመገኘታቸው ነው ይላሉ። ቅሬታው በዚያ አያበቃም። ምናልባትም ኢትዮጵያውያንና ኤርትራውያን ሴቶች ቁንጅናቸው ጣጣ ሳያመጣባቸው አልቀረም። የዩጋንዳ ወንዶች አንድ ቅሬታ አላቸው። በሀገራችን እየኖሩ ከኛ ጋር መቀላቀል አይፈልጉም፣ ከነሱ ጋር ትዳር መመስረት ብንፈልግም ፈቃደኞች አይደሉም፣ የሚጋቡት እርስ በርሳቸው ብቻ ነው የሚሉ ቅሬታዎችን በድብቅ ሳይሆን በአደባባይ ያሰማሉ። ይህንን ለማረጋገጥ በሚመስል መልኩ አንዳንድ ዩጋንዳውያን ዩቲዩበሮች በየአደባባዩ የሚያገኟቸውን ኢትዮጵያውያንና ኤርትራውያን ዩጋንዳዊ ታገባላችሁ እያሉ ይጠይቋቸዋል። ይህ በእርግጥ አስደንጋጭ ነው። ስደተኞች የሚኖሩበትን አገር ሕግ፣ ባህልና ማህበረሰባዊ ወግ አክብሮ የመኖር ግዴታ ቢኖርባቸውም ፍቅርም ሆነ ትዳር ግን ግለሰባዊ ምርጫ እንጂ በዘመቻ የሚሆን አይደለም። በዛ ላይ እነዚህ ወገኖቻችን ጦርነት ሽሽት ሕይወታቸውን ለማትረፍ ሲሉ የተሰደዱ ፍቅርንም ሆነ ትዳርን ለማሰብ የሚያስችል የተረጋጋ ሕይወት ያልመሰረቱና ዋነኛ ትኩረታቸውን የነገ ማረፊያቸውን በማመቻቸት ላይ እያደረጉ ናቸው። የተረጋጋ ሕይወት ቢኖራቸው እንኳን በሁለቱ ህዝቦች መካከል ያሉ የባህልና የቋንቋ ልዩነቶች ሳይረሱ፣ በዚህ ምክንያት ሕይወትን በሚያውቁት ባህል፣ ቋንቋና ሃይማኖት ዙሪያ መመስረት በዩጋንዳ ብቻ ሳይሆን በመላው ዓለም የሚኖሩ ሀበሾች መገለጫ ነው። ይህ የዩጋንዳውያን ወንዶች ቅሬታ በዩጋንዳ ከሚገኝ አንድ ፖድካስት ጋር ቃለ መጠይቅ በማድረግ ላይ ለነበረች አንዲት እህታችን በጥያቄ መልክ ቀርቦላት ነበር። የዩጋንዳ ወንዶች ቅሬታ አላቸው። ኢትዮጵያውያንና ኤርትራውያን ሴቶች ከእኛ ጋር መጋባት አይፈልጉም ይላሉ። ይህ በትዊተር ትልቅ ርዕሰ ጉዳይ ሆኗል። በዚህ ላይ ምን ትያለሽ የሚል ጥያቄ ቀረበላት እህታችን ማስተዋል የተሞላበትን መልሷን እንዲህ ስትል ታቀርባለች። There are Eritrean women who've married Ugandan men here. I'd love to see one. I know one and she's been here for so long. ሙሉ በሙሉ አይጋቡም ማለት አይቻልም። ዩጋንዳዊ ወንድ አግብታ የምትኖር ኤርትራዊ ታውቃለሁ። ሆኖም ኤርትራውያንና ኢትዮጵያውያን በብዛት ከዩጋንዳውያን ጋር እንዳይጋቡ የሚያደርጋቸው የባህል ልዩነት አለ። ትዳር በዩጋንዳውያንና በእኛ ማህበረሰብ ዘንድ ያለው ትርጉም ይለያያል። የኛ ማህበረሰብ
ጥብቅ የሆነ ባህልና ሃይማኖት ነው ያለው። በአገራችን አንድን ሰው ስለወደድነው ብቻ አናገባውም። የቤተሰብ ፈቃድ ማግኘት አለብን። የአገር ሽማግሌዎች ይሳተፋሉ። በብዛት ከምናውቃቸው ሰዎች ጋር የምንጋባውም በዚህ ምክንያት ነው ትላለች። በእርግጥ በዩጋንዳ በየቦታው የሚሰሙ ቅሬታዎች ይኑሩ እንጂ እህት ወንድሞቻችን ላይ ምንም አይነት አካላዊ ጥቃት ደርሶባቸው አያውቅም። እያቆጠቆጠ ያለው ከዚህ ቀደም ተሰምቶ የማይታወቅ ሀገራችንን ወሰዱብን አይነት ተደጋጋሚ ዘመቻዎች ግን ነገ ወዴት ሊያመሩ እንደሚችሉ መገመት ከባድ ነው። በቢዝነስ ደረጃም ቢሆን ኢትዮጵያውያንና ኤርትራውያን የሚሰሯቸው ቢዝነሶች በዋናነት የራሳቸውን የስደተኛ ማህበረሰቦች ማዕከል ያደረጉ ናቸው። እነዚህ ቢዝነሶች ደግሞ ከዚህ በፊት በዩጋንዳ ተሰርተው የማያውቁ ስራዎች ናቸውና ቢዝነሳችንን ወሰዱብን፣ ገበያ ተሻሙብን የሚያስብሉ አይደሉም። የዩጋንዳ መንግስትና ዩጋንዳውያን ለረጅም ዓመታት በራቸውን ከፍተው ስደተኞችን በጥሩ ፊትና በፍቅር ተቀብለው የሚያስተናግዱ መልካም ህዝቦች ቢሆኑም በሀገሪቱ ስደተኞችን የማግለል ተግባር አይፈጸምም ማለት ግን አይደለም። በተለይም በቁጥር 1 ሚሊዮን የሚሆኑት የደቡብ ሱዳን ስደተኞች የዚህ ችግር ሰለባዎች ናቸው። በሁለቱ ህዝቦች መካከል ያለው የአኗኗር ስልትና የባህል ልዩነት ለችግሩ ሰለባ እንዲሆኑ አድርጓቸዋል።